ይህ የምትመለከቱት ነገር ምንድነው? ውድ አድማጮቻችን የጎጃም ሰው ብሉልኝ ጠጡልኝ እያለ እየተንጎራደደ ነው። እንደምትመለከቱት ይሄንን የቀረጽኩት ልደተ ስምዖን ወይም የስምዖን እንደገና የተወለደበት ማለትም ጌታ በ40 ቀኑ ወደ ቤተ መቅደስ ሲገባ ስምዖን የተባለ አረጋዊ ጌታን የታቀፈበት እለት ነው። እንግዲህ የዛን እለት በማስመልከት የሀገራችን ሰዎች መንገደኞችን ከገበያ ውለው የመጡትን የደከማቸውን የራባቸውን ብሉልኝ ጠጡልኝ በሞቴ ብሉልኝ እያሉ እየተንጎራደዱ ነው። የምትመለከቱት ሜዳ ጋር ነው። በጣም ደስ ይላል። እንግዲህ ይሄ ነገር እንደምትመለከቱት አገራችን ማርቆስ አገራችን ሞጣ ብሉ ጠጡ ብሎ ሰውን የሚቆጣ ይላል ያገሬ ሰው። የኛ የጎጃም ሰው ችግሩ ክፋቱ ምን መሰላችሁ? ኑ ምሳ ብሉ ኑ ጠጡ ብሏችሁ እምቢ ብሏችሁ ተቀራችሁ ወይም ግብዣ ጋር ኑ ብሉ ኑ ጠጡ ብሏችሁ እምቢ ብላችሁ ከቀራችሁ ምን ይላል መሰላችሁ? ይጣላችኋል። በጣም በቃ ከዛ በኋላ ለምን ያልበላ ብሎ ይጣላችኋል። ይሄ ነው የኛ ችግራችን። ይሄው እንደምትመለከቱት ሽማግሌዎቻችን ቆመው አባቶቻችን ቆመው እንግዲህ ያ የሚያስመርቁና ቋሚ ይባላል። እንግዲህ ቋሚዎች ህዝቡን እንደዚህ በአማረ ሁኔታ ነው እየጋበዙት የሚገኙ። እንደምትመለከቱት እንጀራ እየበላሁ ነው። አሁን እኔ እዚህ ጋር ይኸው አሁን እየተንጎራደዱ ነው። ደስ ይላል። በቃ ይሄ አይረሴ ነው። አይረሴ የዝክርት ነገር ሲነሳ አይረሴ ነው። እናቶቻችን የጠመቁትን ማር የመሰለ ጠላ ይጋብዛሉ። አባቶቻችንም እንደዚህ እየተንጎራደዱ ኑ በሞት የብሉ ፍጁ ነው። በቃ በጣም የሚደብራችሁ ነገር አልበላችሁ ነው። ኑ ግዴታ ብሉ። በቃ በጣም እንዲሁ እንግዲህ ይሄ ነገር ነው ግዴታ ብሉ እየተባለ ደስ ይላል። እንደምትመለከቱት ካልቸራሊ ይሄን ይመስላል ባህላችን። የኛ ጎጃም ባህል ይሄ እንግዲህ ማንም መጥቶ ማየት ይችላል። ይሄንን የመሰለ ነው ባህላችን። እንደምትመለከቱት ደስ ይላል። በጣም ይሄ እንግዲህ እዚህ ጋር የምታዩት ደግሞ ሰዎች መንገደኞችን አናሳልፍም ኑ ካልበላችሁ ነው የስምዖንን ዝክርት ካልበላችሁ እያሉ እዛ ከቆመጭ ወዲያ ከአውድመው ልፍ ብሎ ሰዎች እዛዋቸው ነው። ሰዎችን እየያዙ ነው። በቃ ግዴታ ነው። ይጣላባችኋል። እናንተ ኑ ብሉ ብሎ እኔ ጋር ነው የሚቀመጥ እኔ ጋር ነው የሚበላ እኔ ጋር ነው የሚበላ በማለት ይጣላባችኋልና በጣም አስደሳች በቃ አይረሴ ነው። እኔ የሚያሳልፍኩት ይሄን ይመስላል። ለማንኛውም ጎጃምን ቪዚት አድርጉ፣ ትደሰታላችሁ ከጎጃም ህዝብ ጋራ። ሌላ አንድ ግጥም ልጨምራችሁ። ሉማሜና ደጀን ደንበጫ ማርቆስ ሉማሜና ደጀን ደንበጫ ማርቆስ በሞት የብሉልኝ የሚለው ደግስ ቢቸና ደብረ ወርቅ መርጦ ለማርያም ክፉ እንዳይነካችሁ እስከ ዘላለም እላለሁኝ። እኔ ደግሞ እህቶቻችን ይኸው የዝክርቱን ድግስ ይዘው ሲሄዱ ወደ ቤተ ክርስቲያን እንግዲህ በጀርባቸው ጠላቸውን ወጣቸውን ሰርተው ኑ ብሉልኝ ኑ ጠጡልኝ እያሉ ነው። ይሄንን ይመስላል። እህቶቻችን እንግዲህ እግዚአብሔር በሰማይ ስራችሁን ይጻፍላችሁ እንላለን። እናመሰግናለን። ሰብስክራይብ አድርጉ። አመሰግናለሁ። ቻናሉን ብቻ ሰብስክራይብ አድርጉ።